እኔን ለብዙ ጊዜ ሲያስቸግረኝ የነበረው ነገር የሰዎቹ ባህሪ ነው። ሰዎቹ በጣም እሱን ጥያቄ ሳትደናገጡ በትክክለኛውና እውነተኛውን ነገር መናገር አለባችሁ። ማጠንቀቅ ያለባችሁ ነገር የልብስ ፕሮቶኮል ነው። ቁጥ የሚገባው ነገር የቅዳሜ ቀን ነው። በዚህ ቀን ማንኛውም አይነት ሱቅ ሆነ ወይም ፐብሊክ ትራንስፖርት እንዳለ ዝግ ነው። በዚህ አፕሊኬሽን ለጠራችሁት ሹፌር ከፈለጋችሁ በካርድ መክፈል ትችላላችሁ፣ ካልሆነ ደግሞ በካሽ መክፈል ትችላላችሁ። ከዚሁ ከባህሪ ጋር ተያይዞ አብዛኛው እስራኤላዊዎች የሚጠቀሟት አንድ የእጅ ምልክት አለ። ሰላም ፋሚሊ፣ እንዴት ናችሁ? ሁሉ አማን ያለውላችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቼላችኋለሁ። በዛሬው ቪዲዮ የምናየው አንድ ሰው ወደ እስራኤል ሀገር ከመምጣቱ በፊት ሊያውቃቸው የሚገቡ 9 በጣም ወሳኝ ነጥቦችን የምነግራችሁ። እነዚህ ነገሮች እኔ ከራሴ ተሞክሮ የተማርኳቸውና ያስተዋልኳቸው ነገሮች ሲሆኑ ለማንኛውም አይነት ተጓዥ ማለትም ለጉብኝት ሊሆን ይችላል፣ ለስራ ሊሆን ይችላል፣ ለኑሮ ሊሆን ይችላል፣ አዲስ ገቢዎችም ልትሆኑ ትችላላችሁ። ብቻ ለመጀመሪያ ጊዜ ወደ እስራኤል ለሚመጣ ማንኛውም ሰው በጣም ጠቃሚ የሆኑ 9 ነገሮችን እነግራችኋለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉ። በጣም ወሳኝ ነጥቦች ናቸው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ፋሚሊ። ወደ ቪዲዮ። አንደኛውና የመጀመሪያው ልታውቁት የሚገባው ነገር የኤርፖርት ፍተሻ ነው። እንግዲህ እስራኤል ሀገር ዓለም ላይ ካሉ በጣም ጥብቅ የሆነ የአየር መንገድ ፍተሻ ከሚደረግባቸው ሀገሮች መካከል አንዷ ነች ማለት ነው። እኔ የመጀመሪያ ጊዜ ግራ ነበር የገባኝ። አንድ ጥያቄ በተለያየ መንገድ ነው የሚጠይቋችሁና ገና ስትገቡ ግን ያው ከደህንነት አንጻር ነው እና እሱን ጥያቄ ሳትደናገጡ በትክክለኛውና እውነተኛውን ነገር መናገር አለባችሁ ማለት ነው። ምንም ያስፈራ ነገር ኖሮ ሳይሆን ከሴኩሪቲ አንጻር በጣም ጥብቅ የሆነ ፍተሻ ስለሚያደርጉ ጥያቄ ሲጠይቋችሁ ተረጋግታችሁ ሳትደናገጡ መመለስ አለባችሁ ማለት ነው። ደጋግመው ቢጠይቋችሁም እናንተን የተለየ ነገር ሆናችሁ ምናምን ሳይሆን ጀስት ለሁሉም የሚያደርጉት ነገር እንደሆነ ቀድማችሁ ማወቅ አለባችሁና የሚጠይቋችሁን ጥያቄ በአግባቡ ተረጋግታችሁ መመለስ መቻል አለባችሁ። ይሄን ነገር ቀድማችሁ ብታውቁት ይጠቅማችኋል። ምክንያቱም አትደናገጡም። እኔ መጀመሪያ ስመጣ ወደዚህ እንደዚህ አይነት ጥያቄዎች ሲጠይቁኝ ምናምን ነገር ግራ ነበር የገባኝ። ምንድነው ምናምን ነገር ግን በኋላ ላይ ስሰማ ለሁሉም ሰው የሚያደርጉት ነገር ነውና ለይተው የሚያደርጉት ነገር አይደለም። ከሴኩሪቲ አንጻር ከደህንነት አንጻር ነው ያንን የሚያደርጉት። ስለዚህ ይሄን ቀድሞ ማወቅ እንዳትደናገጡ ይረዳችኋል ማለት ነው። ሁለተኛው እንግዲህ ከአየር መንገድ ስትወጡ የትራንስፖርት ሁኔታ ነው። የሚቀበላችሁ ሰው ካለ በጣም አሪፍ፣ ሀገሩን የሚያውቅ ሰው ካለ በጣም አሪፍ ነው። ካልሆነ ግን ገና ከመምጣታችሁ በፊት ጌት የሚባል የአፕሊኬሽን አለ። እሱን ማውረድ አለባችሁ። ልክ እንደ ኢትዮጵያ ራይድ ወይ ደግሞ እንደ ኡበር ማለት ነው። እዚህ ሀገር ኡበር አይሰራም፣ የሚሰራው ጌት ታክሲ ነው ማለት ነው። እሱን አስገባላችኋለሁ ስክሪን ላይ። እሱን ቀድማችሁ ማውረድ አለባችሁ። ከዛ በኋላ በሱ መሰረት ሹፌራችሁን ጠርታችሁ ወደ ፈለጋችሁበት አድራሻ መሄድ ትችላላችሁ ማለት ነው። መኪና ደግሞ ከተከራያችሁ ዌይዝ የሚባል አፕሊኬሽን አለ። እሱንም አስገባላችኋለሁ። እዛ ላይ የምትሄዱበትን አድራሻ ሰዎች የላኩላችሁ ሊሆን ይችላል። እሱን አስገብታችሁ እየነዳችሁ መሄድ ትችላላችሁ ማለት ነው። ራሳችሁ እየነዳችሁ መሄድ የምትፈልጉ ከሆነ ግን የምመክረው ታክሲ ብትጠቀሙ ነው። ታክሲው ቀላል ነው። ኦፍ ኮርስ ውድ ነው ታክሲ፣ እስራኤል ሀገር ውድ ነው። ግን ለመጀመሪያ ጊዜ ብትጠቀሙት ብዙ አይጎዳም። ስለዚህ እሷን አፕሊኬሽን ማውረዱ በጣም አሪፍ ነው። ከመምጣታችሁ በፊት እዛው አፕሊኬሽኑ ላይ የምትገቡበትን ሰዓትና የፍላይት ነምበራችሁን አስገብታችሁ ቀድማችሁ ሾፌራችሁ እዛ በር ላይ እንዲጠብቃችሁ ማድረግ ትችላላችሁ። ግን ካርዳችሁን ከአፕሊኬሽኑ ጋር ማገናኘታችሁን እንዳትረሱ፣ የምትከፍሉበትን ካርድ ማለት ነው። እና በዚህ አፕሊኬሽን ለጠራችሁት ሹፌር ከፈለጋችሁ በካርድ መክፈል ትችላላችሁ፣ ካልሆነ ደግሞ በካሽ መክፈል ትችላላችሁ። ሌላውና ሶስተኛው ነገር እንግዲህ አብዛኛው ሰው ወደ እስራኤል ሀገር ከገባ በኋላ ማየት የሚፈልጋቸው ቦታዎች፣ መጎብኘት የሚፈልጋቸው ቦታዎች ቅዱሳን ቦታዎች ናቸው። ስለዚህ ከሱ ጋር ተያይዞ ሶስተኛው መጠንቀቅ ያለባችሁ ነገር የልብስ ፕሮቶኮል ነው። እነዚህ ቦታዎች ላይ ስትሄዱ የትኛውም እምነት ተከታይ ልትሆኑ ትችላላችሁ፣ የትኛውንም ቅዱሳን ቦታዎች ልትጎበኙ ትችላላችሁ። ነገር ግን ልብስ ላይ መጠንቀቅ አለባችሁ ማለት ነው። ማለትም ትከሻችሁን የሚሸፍን ልብስ መልበስ አለባችሁ። ሴቶች ሻርፕ ማድረግ አለባችሁ። ለወንዶች ቁምጣ ምናምን ማድረግ የለባችሁም። ሙሉ ልብስ ለብሳችሁ መሄድ አለባችሁ ማለት ነው። እንደነዚህ አይነት ቅዱሳን ቦታዎችን ስትጎበኙ እነዚህ ነገሮች በጣም መጠንቀቅ አለባችሁ ማለት ነው። አራተኛውና በጣም ወሳኙ ልታውቁት የሚገባው ነገር የቅዳሜ ቀን ነው። የቅዳሜ ቀን እንግዲህ በእስራኤል ሀገር ሻባት ተብሎ ይታወቃል። በዚህ ቀን ማንኛውም አይነት ሱቅ ሆነ ወይም ፐብሊክ ትራንስፖርት እንዳለ ዝግ ነው። ሁሉም ነገር ነው የሚቋረጠው ማለት ይቻላል። ከተማው እንዳለ ጭር የሚልበት ቀን ነው። ስለዚህ በተለይ ለጉብኝት የምትመጡ ሰዎች ይህንን ነገር ፕላናችሁ ላይ ከግምት ውስጥ ማስገባት አለባችሁ ማለት ነው። የትኛውም ቦታ ልትሄዱ ብትፈልጉ የፐብሊክ ትራንስፖርት ባስ፣ ባቡር ምናምን በቅዳሜ ቀን አይሰራም። ታክሲዎች አሉ ኦፍ ኮርስ፣ ግን መሄድ የምትፈልጉበት ቦታ ይወሰናል። አብዛኛው ቦታ በቅዳሜ ቀን ዝግ ስለሚሆን እነዚህ ነገሮች ቀድማችሁ ከግምት ውስጥ ማስገባት አለባችሁ። እንዲሁም ቅዳሜ ቀን ላይ የምትፈልጓቸው ነገሮች ቀድማችሁ አርብ ላይ መግዛት አለባችሁ። አርብ ጠዋት አካባቢ ወይም ደግሞ ሐሙስ ላይ ገዝታችሁ ለቅዳሜያችሁ ማስቀመጥ አለባችሁ ማለት ነው። ምክንያቱም ሱፐርማርኬቶች ዝግ ናቸው፣ ሱቆች ዝግ ናቸው። የሚበላ የሚጠጣ ነገር ቅዳሜ ላይ ይፈልጋሉ የምትሉ ከሆነ
የለም አታገኙም ማለት ነው። ስለዚህ ቀድማችሁ ይሄንን ነገር ማዘጋጀት አለባችሁ። በጣም ወሳኙ ነገር ይሄ ነው እና ደግሞ የምታርፉበት አካባቢ ላይ ቅዳሜን የሚያከብሩ ሰዎች ሊኖሩ ስለሚችሉ እነሱንም ላለመረበሽ መጠንቀቅ አለባችሁ ማለት ነው። ሌላው ልታውቁት የሚገባው በጣም ወሳኙ ነገርና እኔን ለብዙ ጊዜ ሲያስቸግረኝ የነበረው ነገር የሰዎቹ ባህሪ ነው። ሰዎቹ በጣም አግሬሲቭ እና በጣም ቀጥተኛ የሆኑ ሰዎች ናቸው። ስለዚህ ይህን ነገር ቀድማችሁ ማወቅ አለባችሁ። ማለትም ሲናገሩ ጮኸው ነው የሚናገሩት፣ አግሬሲቭ ናቸው። ሶ እንደዛ ሲያጋጥማችሁ ለመጀመሪያ ጊዜ እናንተ ላይ ብቻ በተለየ መልኩ እንደዛ አክት የሚያደርጉ ሊመስላችሁ ስለሚችል ይህን ነገር ቀድማችሁ ማወቅ አለባችሁ። የነሱ ባህሪ ነው እንጂ እናንተ ላይ ብቻ እንደዛ አክት ማድረግ ፈልገው ሳይሆን እርስ በርሳቸውም እንደዛ ናቸው። ይህ ባህሪ እንዲያውም ሳብራ ካራክተር በመባል ይታወቃል። ከውጪ አግሬሲቭ ናቸው፣ ነገር ግን ውስጣቸው ሶፍት ነው፣ ውስጣቸው ለስላሳ ነው። ሳብራ ማለት ወይም ዛባር ይባላል በኢብሪት በለስ ማለት ነው። በለስ እንግዲህ ውጩ እሾክ ነው አይደለም? እንደምታውቁት ዙሪያው እሾክ ነው፣ ነገር ግን ውስጡ ለስላሳ ነው አይደል? የሚጣፍጥ ለስላሳ ነውና እንደዛ አይነት ባህሪ ነው ያላቸው ተብሎ የሚታሰቡና ካራክተራቸው የነሱ የእስራኤላዊ ካራክተሮች ደሳባር ካራክተር በመባል ይታወቃል። ሶ ይህንን ነገር ቀድማችሁ ማወቁ እናንተ ላይ ብቻ የሚያሳዩት ባህሪ እንዳልሆነ እንድትገነዘቡ ይረዳችኋል ማለት ነው። ስለዚህ እንደዚህ አይነት አጋጣሚ በሚያጋጥሟችሁ ሰዓት አግሬሲቭ ሲሆኑባችሁ ወይም ሲጮሁባችሁ እናንተ ላይ ብቻ ተለይቶ የሚደርስ ነገር ሳይሆን ባህሪያቸው እንደሆነ ተረድታችሁ እናንተም እንዲያውም ሳትፈሩና ሳትደነግጡ በኮንፊደንስ ስትመልሱላቸው ሞር የቀረባችኋቸው ያክል ስሜት ነው የሚሰማቸው ማለት ነው። እሱ ነገር ከቆይታ በኋላ የተረዳሁት ነገር ነው እና ደግሞ አንዴ ከቀረባችኋቸው በኋላ በጣም ደስ የሚል ባህሪ ነው ያላቸው። ኢቭን ወንድሜ እያሉ አኪ ማለት አሁን ወንድሜ ነው አኪ እያሉ ነው የሚጠሯችሁ ወይ ምናምን። እኔ ከዚህ በፊት ዴሊቨሪ ቪዲዮ ላይ ምናምን አይታችሁ ከሆነ በቃ ማንኛውም ሰው እንደዛ እየተባባለ ነው የሚጠራው። ከላይ ስታያቸው ነው አግሬሲቭ የሚመስሉት እንጂ እንደተባለው እንደ በለሱ ከዚሁ ከባህሪ ጋር ተያይዞ አብዛኛው እስራኤላዊዎች የሚጠቀሟት አንድ የእጅ ምልክት አለች። እሷም እንደዚህ ነች። እቺ ነች። እቺ ምንድነች ትርጉሟ? ጊዜ ስጠኝ ወይም በእነሱ ቋንቋ ሬጋ ትባላለች። ሬጋ ማለት ትንሽ ጠብቀኝ፣ ጊዜ ስጠኝ ማለት ነች። ለምሳሌ ቪዲዮን ተመስጣችሁ እያያችሁ ሰብስክራይብ አድርጉ ስላችሁ እንደዚህ ልትሉኝ ትችላላችሁ ማለት ነው። ቆይ ትንሽ ታገሰን፣ ትንሽ ጊዜ ስጠን ማለት ነው። ሰብስክራይብ ማድረጋችሁን ግን እንዳትረሱ። ጊዜ ስጠኝ ወይም ደግሞ ትንሽ ጠብቀኝ ማለት ነው፣ ታገሰኝ ማለት ነው። ያለምንም ቃል እሷን ብቻ ሊያሳያችሁ ይችላል። ስለዚህ እቺን መረዳት አለባችሁ። ሁሉንም ጣታቸውን አንድ ላይ ነው የሚያመጧት። እንደዚህ ነው የሚሏችሁ። በቃ እቺን ነው የሚያሳዩዋችሁ። እቺን ልታቋት ይገባል። የትኛውም ቦታ ላይ ያለምንም ቃል እቺን ብቻ ሊያሳዩዋችሁ ይችላሉ። የዛኔ እናንተ ሳትረዱ ሂዳችሁ መበጥበጥ ሳይሆን እቺ ተረጋጋ ወይም ትንሽ ጠብቀኝ፣ ትንሽ ታገሰኝ እንደሆነ ተገንዝባችሁ ትንሽ መታገስ አለባችሁ ማለት ነው። ስድስተኛው ማወቅ ያለባችሁ ነገር ደግሞ የባስ አጠቃቀም ነው። እስራኤል ሀገር ባስ እንደ ልብ ነው። ከየትኛውም ከተማ ወደ ከተማ በባስ መንቀሳቀስ ትችላላችሁ። ባቡርም አለላችሁ፣ ግን አብዛኛው ቀለል ያለው ባስ ነው። ባስ የትኛውም አቅጣጫ ላይ መሄድ ትችላላችሁ። ስለዚህ በታክሲ ሁሉንም እንቅስቃሴያችሁን ማድረግ ትንሽ ከወጪ አንጻር ውድ ሊሆን ስለሚችል የባስ አማራጮችን ብትጠቀሙ አብዛኛው ቦታ ላይ ባስ እንደ ልብ ስላለ የትኛውም ቦታ ድረስ ስለሚደርስ እሱን መጠቀም አለባችሁ። እሱን እንዴት ነው የምትጠቀሙት? የራቭካቭ ካርድ ራቭካቭ ነው የሚባለው ካርድ አለች። እሷን አስገባላችኋለሁ። እሷን ካርድ ገና ከአየር መንገድ መግዛት ትችላላችሁ ወይም ደግሞ ከወጣችሁ በኋላ በየትኛውም ባስ ስቴሽን ወይ ደግሞ እንደዚህ ትልልቅ ሱፐርማርኬቶች ላይ ምናምን ከጠየቃችሁ ራቭካቭ ባስ ነው የሚባለው። እሱን ብላችሁ ከጠየቃችሁ ያቺን ካርድ ትገዙና እዛ ላይ ብር ትሞላላችሁ። ወራዊ መሙላት ትችላላችሁ፣ ሳምንታዊ መሙላት ትችላላችሁ። ከፈለጋችሁ ያንን በመሙላት የፈለጋችሁበት ቦታ እንደልባችሁ መንቀሳቀስ ትችላላችሁ። ወይም ደግሞ የሙቪት የሚባል አፕሊኬሽን አለ፣ እሱንም አስገባላችኋለሁ። እሷን አፕሊኬሽን በማውረድ እዛ ላይ የክፍያ ካርዳችሁን በማገናኘት በዛች አፕሊኬሽን መሰረት የፈለጋችሁበት ቦታ መሄድ ትችላላችሁ። በራሱ በአፕሊኬሽኑ መክፈል ትችላላችሁ ማለት ነው ባስ ውስጥ። እና ደግሞ የዚች አፕሊኬሽን ደስ የሚለው ነገር የትኛውንም የባስ እንቅስቃሴ በዛ መከታተል ትችላላችሁ። ስንት ቁጥር ወዴት እንደምትወስዳችሁ፣ በስንት ሰዓት ላይ እናንተ ያላችሁበት ቦታ ላይ እንደምትመጡ፣ ኢቭን ከባስ ወርዳችሁ ወክ የሚያስደርጓችሁ ቦታዎች ካሉም እዛው አፕሊኬሽኑ ላይ የመራ ይወስዳችኋል ማለት ነው። ይህም አፕሊኬሽን ለባስ አገልግሎት በጣም ወሳኝ ነገር ነው። እስራኤል ውስጥ ሙቪት ነው የሚባለው። እቺን ማውረድ በጣም ይጠቅማችኋል። ሰባተኛው ልታውቁት የሚገባው ነገር ወጪ ነው። እስራኤል ውድ ሀገር ነች። እሱን ከግምት ውስጥ ማስገባት አለባችሁ። ስትመጡ ከሱ አንፃር ራሳችሁ ማዘጋጀት አለባችሁ እና የተለያዩ ኮስት ሚኒማይዝ ሊያደርጉላችሁ የሚችሉ ቴክኒኮችን መጠቀም አለባችሁ። ከነሱም መካከል አንደኛው ወጪ ሊሆን ይችላል ብዬ ማስበው ምግብ ነው። ምግብ እንደዚህ ትልልቅ ሬስቶራንቶች ውስጥ ምናምን እየገባችሁ ከመጠቀም ስትሪት ፉዶችን መጠቀም በጣም ኮስት ሚኒማይዝ ያደርጋል። ስትሪት ፉዶቹ እዚህ በጣም ጽድት ያሉ ናቸው። በጣም ነው የሚጣፍጡት፣ ግን ርካሽ ናቸው። ስለዚህ እነሱን በመጠቀም
አንድ ወጪ መቀነስ ትችላላችሁ ማለት ነው። ከትራንስፖርት አንፃርም ታክሲ ሁሉ ጊዜ ከመጠቀም የባስ አማራጭን መጠቀም በጣም ኮስት ሚኒማይዝ እንድታደርጉ ይረዳችኋል ማለት ነው። በታክሲ 150 ብር እስከ 200 ብር የምትከፍሉትን መንገድ በባስ ከ7 ብር እስከ 10 ብር ባለው ልትሄዱ ትችላላችሁ። ስለዚህ እነዚህን ቴክኒኮች በመጠቀም ኮስት ሚኒማይዝ ማድረግ ትችላላችሁ ማለት ነው። ሌላኛው ነገር የጉብኝት ቦታዎች ናቸው። አብዛኛው ሰው ወደዚህ ሀገር ሲመጣ ኢየሩሳሌም ወይ ቴል አቪቭ ብቻ ነው የሚጎበኝ ያለ የሚመስለው። እኔም እንደዛ ነበር የሚመስለኝ። አሁን ለቪዲዮ ምናምን ሪሰርች ሳደርግ ነው ያወቅኩት በጣም ብዙ የሚጎበኝ ቦታዎች እንዳሉ። ሀገሯ ትንሽ ነች፣ ነገር ግን በጣም ብዙ የሚጎበኝ ቦታ አለ። ለምሳሌ ኔጌቭ በረሃ የሚባል አለ። ከነ አብርሃም ከነ ይስሐቅ ታሪክ ጋር የተገናኘ በረሃ ነው ያ በረሃ። ሄብሮን የሚባል ተራራ አለ። እንደዚሁ ደግሞ በረዷማ ቦታ ነው። አስቡት፣ እዚህ በረሃ ቦታ ላይ በረዷማ ተራራ አለ። እዛም ቦታ በጣም ነው የሚያምረው። እዛ ሄዳችሁ ማየት ትችላላችሁ። በክርስትናው ደግሞ ኢየሩሳሌም ብቻ ነች ብዙ ጊዜ የምንጎበኛት። ነገር ግን ናዝሬት እዚሁ ነው ያለችው። ናዝሬት እንግዲህ ኢየሱስ ክርስቶስ አብዛኛው ጊዜ ያሳለፈባት ቦታ፣ ያደገባት ቦታ፣ የድንግል ማርያም ቤት ያለው ሁሉም ነገር ያለው እዛ ነው። አብዛኛው ታሪክ ያለው ማለት ይቻላል። የገሊላ ባህር፣ ደብረ ታቦር ተራራ ከኢየሩሳሌም እኩል ሊጎበኝ የሚገባው ቦታ ነው። ነገር ግን ያው ሩቅ ስለሆነ ብዙ ሰው አያውቀውም ወይ ደግሞ እዚህ እንዳለ ላያውቅ ይችላል። ብቻ ሌሎችም በጣም ብዙ የሚጎበኙ ቦታዎች አሉ። እነሱን ሪሰርች አድርጋችሁ ብትመጡ አሪፍ ኤክስፔሪየንስ፣ አሪፍ ቆይታ አሳልፋችሁ መሄድ ትችላላችሁ ማለት ነው። ለየት ያለ ከሰው ሁሉ የተለየ ኤክስፔሪየንስ ይዛችሁ መሄድ ትችላላችሁ ማለት ነው። ስለ ናዝሬትና ስለነ ገሊላ ስለነ ደብረ ታቦር ተራራ የተለያዩ 10 ቅዱሳን ቦታዎችን የሰራሁት ቪዲዮ አለ። እዛ ላይ ሄዳችሁ ማየት ትችላላችሁ። ዘጠነኛውና የመጨረሻው ቲፕ ደግሞ የማርኬት ጉብኝት ማድረግ ለምትፈልጉ ሰዎች ነው። አንድ ሀገር ላይ ስንሄድ ማርኬትን መጎብኘት የተለያዩ የሀገሪቱ ማህበረሰቦች አንድ ላይ እንድናገኝ፣ የሀገሪቱን ባህል አንድ ላይ እንድናገኝ ይረዳናል። ስለዚህ እነዚህ ነገሮች ማድረግ የምትፈልጉ ከሆነ ቴል አቪቭ አካባቢ ከሆነ የምታርፉት ካርሜል ማርኬት የሚባል ቦታ አለ። እዛ በመሄድ አሪፍ ጊዜ ማሳለፍ ትችላላችሁ። የሚገራርሙ ምግቦችን መቅመስ ትችላላችሁ። እንዲሁም የተለያዩ አይነት ማህበረሰቦችን አንድ ላይ ታገኛላችሁ። በጣም ደስ የሚል ቫይብ ነው ያለው። ኢየሩሳሌም አካባቢ ከሆነ ደግሞ ያረፋችሁት የመሃኔ ይሁዳ የሚባል ማርኬት አለ። መሃኔ ይሁዳ ማርኬት የሚባል አለ። እዛ ቦታ ላይ በመሄድ እንዲሁ እንደ ቴል አቪቭ አሪፍ ጊዜ ማሳለፍ ትችላላችሁ። በጣም ትልቅ ማርኬት ነው። የተለያዩ ምግቦች ይሸጣሉ። የተለያዩ ሰዎችን ታገኛላችሁ። ደስ የሚል ድባብ ነው ያለው። ሶ እነዚህ ቦታዎች ላይ በመሄድ አሪፍ ጊዜ ማሳለፍ ትችላላችሁ ማለት ነው። እና ጋይስ እስራኤል ሀገር ከመምጣታችሁ በፊት ማወቅ አለባችሁ ብዬ ያሰብኳቸው 9 ነገሮች እነዚህን ይመስላሉ። አይ ሆፕ በጣም ይጠቅሟችኋል። ከተመቻችሁ ኮሜንት ላይ ያሳውቁኝ። በሌላ ቪዲዮ እስክንገናኝ ባባባባባይ